ጸጉር ከመሳሳት፣ ከመበጣጠስ፣ ከመነቃቀል እንዴት ልናድነው እንችላለን? እኔ ዶክተር ሃና በየነ እባላለሁ። ይህንን ለምትመለከቱት የጤና መንገድና ሕክምና ወይም ዌይ ኦፍ ሄልዝ ኤንድ ትሪትመንት ይባላል። ጸጉር የተሰራው ኬራቲን ከሚባለው ፕሮቲን ሲሆን በቀጫጭን የደም ስር አማካኝነት ደምና ኦክስጅን የጸጉርን ስር በመመገብ ጸጉርን ጤናማ እድገት እንዲኖረው ያደርገዋል። ጸጉር ከማይታየው የቆዳ ክፍል ወደሚታየው ቆዳ ከፍ ብሎ ሲወጣ ይሞታል። ስለዚህ እኛ የምናየው ጸጉር የሞተ ህዋስ ሲሆን ከሚታየው የቆዳ ክፍል በታች ያለው ደግሞ ህይወት ያለው ነው። ይህ በእንዲህ እንዳለ ጸጉር ሲነቃቀልም ሆነ ሲበጣጠስ ዋና ችግር የሚፈጠረው ከቆዳ በታች ህይወት ባለው ጸጉር ላይ ነው። የጸጉር መሳሳትና መበጣጠስ በሴትም ሆነ በወንድ ይከሰታል። ይህንን ችግር ከሚያመጡ መካከል የአኗኗር ዘይቤና የሆርሞን ለውጥ ይጠቀሳሉ። ከአኗኗር ዘይቤ በመጀመሪያ የሚጠቀሰው ጭንቀት ሲኖር የጭንቀት ሆርሞን ኮርቲኮስቴሮይድ እንዲለቀቅ ያደርጋል። የኮርቲኮስቴሮይድ ሆርሞን መለቀቅ ቴስቴስትሮን ሆርሞን በብዛት እንዲፈጠር ስለሚያደርገው የቴስቴስትሮን ሆርሞን በብዛት በጸጉር ስር መገኘት ጸጉር እንዲበጣጠስ፣ እንዲነቃቀል ያደርገዋል። በሁለተኛ ደረጃ የጸጉር ንጽህና አለመጠበቅ። ጸጉር ሲቆሽሽ የማንታጠብ ከሆነ ጸጉር ላይ ያለው የተፈጥሮ ቅባት ከአካባቢው ቆሻሻ ጋር በመዋሃድ ጸጉር እርስ በርሱ እንዲጠባበቅ ያደርግና በቀላሉ እንዲጎዳ ብሎም እንዲበጣጠስ ያደርገዋል። በሶስተኛ ደረጃ የፎሊክ አሲድ እጥረት። ፎሊክ አሲድ በሰውነት ውስጥ በበቂ ሁኔታ ሲኖር ጸጉር ጤናማ ሆኖ እንዲያድግ፣ እንዲበዛ፣ ሽበት ያለ ዕድሜ እንዳይመጣ ያደርጋል። የፎሊክ አሲድ እጥረት ሲኖር ደምና ኦክስጅን ወደ ራስ ቅል እንዳይደርስ በማድረግ ጸጉር እንዲቀንስ፣ እንዲቀጭጭ ብሎም እንዲበጣጠስ ያደርጋል። በአራተኛ ደረጃ ቫይታሚን ዲ እጥረት። በሰውነት ውስጥ በቂ ቫይታሚን ዲ ሲኖር ጸጉርን አንቆ የሚይዘው ፎሊክል በመነቃቃት ጸጉርን ጤናማ ሆኖ እንዲያድግ ይረዳዋል። የቫይታሚን ዲ እጥረት ሲፈጠር ጸጉር ባለበት እንዲቀጥል፣ መንታ እንዲፈጥር ብሎም ሲበጠር እንዲነቃቀል ያደርገዋል። በስድስተኛ ደረጃ የአይረን እጥረት። አይረን በሰውነት ውስጥ በበቂ ሁኔታ ሲኖር ደምና ኦክስጅን ብሎም ምግብ በራስ ቅል ዙሪያ ለሚገኘው ለጸጉር ስር በበቂ ሁኔታ በማድረስ ጸጉር ያማረና ፈጣን እድገት እንዲኖረው ያደርገዋል። በተቃራኒው የአይረን እጥረት ሲኖር የጸጉር ስር በቂ ምግብ ስለማያገኝ ጸጉር ይቀጭጫል፣ ይበጣጠሳል። ሰባተኛ ሴሊኒየም እጥረት። ሴሊኒየም የሚባለው ማዕድን ታይሮይድ የሚባለውን ሆርሞን በተገቢ ሁኔታ እንዲመረት ያደርጋል። በቂ ታይሮይድ ሆርሞን በደም ውስጥ ካለ ጸጉር ወጥ ሆኖ እንዲያድግ ብሎም እንዳይበጣጠስ ያደርጋል። ሴሊኒየም ከጸጉር ባሻገር ፎሮፎር የሚያመጡ ፈንገስን ይገላል። የሴሊኒየም እጥረት ሲኖር የታይሮይድ ሆርሞን ስለሚበዛ ጸጉር እንዲጎዳ ብሎም እንዲነቃቀል ያደርጋል። ስምንተኛ ቫይታሚን ቢ12 እጥረት። ቫይታሚን ቢ12 ወይም ኮባላሚን ለጸጉር ፎሊክል በቂ ኦክስጅን እና ምግብ እንዲያደርስ በማድረግ ጸጉርን ይመግባል፣ ጤናማ የሆነ እድገት እንዲኖረው ያደርጋል። የቫይታሚን ቢ12 እጥረት ጸጉር ልብስ ላይ እንዲረግፍ፣ በእጅ ሲነካ በቀላሉ ተመዞ እንዲወጣ ያደርጋል። በዘጠነኛ ደረጃ ቫይታሚን ቢ7 እጥረት። ቫይታሚን ቢ7 ወይም ባዮቲን የጸጉር ፕሮቲን ኬራቲንን በበቂ ሁኔታ እንዲመረትና የጸጉር ፎሊክል እንዲጠነክር፣ ጸጉር ጤነኛ እድገት እንዲኖረው ያደርጋል። የቫይታሚን ቢ7 እጥረት ጸጉር ጤነኛ እንዳይሆን፣ እንዲቀጭጭ፣ እንዲሰባበር፣ አመዳማ እንዲሆን ያደርገዋል። አስረኛ ድርቀት። ድርቀት ሲኖር ጸጉር በቀላሉ ይበጣጠሳል፣ ይነቃቀላል። ድርቀት በተለያየ ምክንያት ይመጣል። ይኸውም ጸጉሩን ቶሎ ቶሎ በሻምፖ መታጠብ፣ ጸጉሩን ቅባት አለመቀባት፣ በቂ ማዕድን አለመመገብ ናቸው። በ11ኛ ደረጃ የጸጉር ፒኤች መዛባት። የጸጉር ፒኤች 4.5 እስከ 5 ሲሆን ጸጉር የአሲድ ባህሪ እንዲኖረው ያደርገዋል። ጸጉር አሲድ ሲኖረው ሰራም በማምረት ጸጉር የተፈጥሮ ቅባት እንዲይዝ አድርጎ እንዲያንጸባረቅ ያደርገዋል። ነገር ግን በተለያየ ምክንያት ጸጉር የፒኤች መጠን ሲጨምር ከአሲድ ወደ አልካላይ በመቀየር ጸጉር እንዲደርቅ በማድረግ በቀላሉ እንዲነቃቀል ያደርገዋል። የጸጉር መነቃቀልም ሆነ መበጣጠስ የአኗኗር ዘይቤ መሆኑን ገልጫለሁ። ስለዚህ የአኗኗር ዘይቤን በማስተካከል በምግብ የማናገኘውን በቤታችን አዘጋጅተን የጸጉራችንን ዛላ መመለስ፣ ብዛቱን መጨመር፣ መበጣጠሱንና መነቃቀሉን ማቆም እንችላለን። በመጀመሪያ ደረጃ ጭንቀትን መቀነስ። ቀደም ብዬ ጭንቀት ጸጉር እንዴት እንደሚበጣጠስ ጠቅሻለሁ። ስለሆነም ጭንቀትን በመቀነስ የጸጉር ጤንነትን መጠበቅ ይቻላል። በሁለተኛ ደረጃ በተደጋጋሚ ጸጉርን በሻምፖ መታጠብ። በተደጋጋሚ ጸጉርን በሻምፖ መታጠብ ጸጉር እንዲነቃቀል ያደርገዋል። ስለሆነም
አንድ ጊዜ ሻምፖ በመምታት በደንብ በውሃ መለቅለቅ ፀጉር ይዘቱን ጠብቆ እንዲቀጥል ያደርገዋል። ሶስተኛ ፀጉራችንን ከታጠብን በኋላ በፎጣ ማሰር። በተጨማሪ ስንሰራው ጥብቅ አድርጎ መስራት ፀጉሩን ከስሉ ስለሚነቅለው ከታጠብን በኋላ ለስለስ ባለ ጨርቅ ወይም በቲሸርት መጠቅለልና ማድረቅ እንዲሁም ስንሰራው አላልተን መስራት ፀጉር እንዳይነቃቀልና እንዳይበጣጠስ ያደርገዋል። በአምስተኛ ደረጃ የድንብላል ቅጠልና የኮኮናት ዘይት። የድንብላል ቅጠል በውስጡ አይረን፣ ቫይታሚን ሲ፣ ቫይታሚን ኬ፣ ቫይታሚን ኤ፣ ፎሌትና ማንጋኒዝ ይይዛል። ስለሆነም ፀጉር ጥንካሬና ጤንነት እንዲኖረው ያደርጋል። የኮኮናት ዘይት በውስጡ ቫይታሚን ኢ፣ ቫይታሚን ሲ፣ ቫይታሚን ኬ፣ ኦሜጋ 3 እና አይረን ስለሚይዝ የፀጉርን ስር በማጠንከር ፀጉር ጥንካሬውን እንዲይዝ በተጨማሪም የደም ዝውውር እንዲጨምር ስለሚያደርግ ፀጉር በቂ ኦክሲጅን እና ምግብ እንዲያገኝ አድርጎ ፈጣን የሆነ እድገት እንዲኖረው ያደርጋል። አጠቃቀሙ ለፀጉር በቂ ይሆናል ብለን የምናስበውን የድንብላል ቅጠል ወስደን በደንብ እናጥበዋለን። በኋላም ትንሽ ውሃ ጨምረን እንፈጨውና የፈጨነውን ወደ ሌላ ዕቃ ገልብጠን 4 ማንኪያ የኮኮናት ዘይት በመጨመር እንደባልቀዋለን። ከዛም ፀጉርና የፀጉርን ቅል በመቀባት ማሳጅ ካደረግን በኋላ ከ40 እስከ 60 ደቂቃ ፀጉር ላይ አቆይተን መታጠብ። ይህን በሳምንት አንድ ጊዜ ብንተገብረው የፀጉር መነቃቀልም ሆነ መበጣጠስን ያስቆመዋል። ስድስተኛ የሽንኩርት ጁስ። ሽንኩርት በውስጡ ሰልፈር፣ አንቲባክቴሪያ፣ ቫይታሚን ሲ፣ ፎሊክ አሲድ፣ አይረን ስለሚይዝ አላስፈላጊ ባክቴሪያ እንዳይራባ በቂ የደም ዝውውር እንዲኖር በማድረግ ፀጉር ጠንካራ፣ ወፍራም፣ በቀላሉ እንዳይበጣጠስ ብሎም ፈጣን የሆነ እድገት እንዲኖረው ያደርጋል። አጠቃቀሙ አንድ ሽንኩርት በማዘጋጀት መላጥና መፍጨት፣ ከተፈጨ በኋላ ውሃውን ማጥለልና ሙሉ በሙሉ የፀጉር ቅልንና ፀጉርን በማዳረስ መቀባት። ከዛም ለ2 ሰከንድ ማሳጅ በማድረግ ለ30 ደቂቃ ማቆየትና በኋላም በሻምፖ መታጠብ። ይህም በሳምንት አንድ ጊዜ ብንተገብረው ፈጣን የሆነ ለውጥ በፀጉራችን ላይ እናያለን። ሰባተኛ ሎሚ። ሎሚ በውስጡ ቫይታሚን ሲ፣ ቫይታሚን ኤ፣ ቫይታሚን ቢ6፣ አይረን፣ ፖታሺየም ስለሚይዝ ለፀጉር እድገት አስፈላጊ የሆነውን ፕሮቲን እንዲመረት በማድረግና ፎሊክል እንዲነቃቃ በማድረግ ፀጉር ጠንካራ፣ ወፍራም፣ ጤነኛ ሆኖ እንዲበቅል ያደርገዋል። አጠቃቀሙ 2 ወይም 3 ሎሚ በሞቀ ውሃ ውስጥ መጭመቅና ፀጉሩን ሙሉ ለሙሉ በማዳረስ ሎሚ ውስጥ ያለውን ቫይታሚን ወደ ፀጉር ፎሊክል እንዲገባ ለ5 ደቂቃ ማቆየት። በኋላም በንጹህ ውሃ መለቃለቅ። ይህ በሳምንት 2 ጊዜ ቢተገበር ፀጉር ጥንካሬውን ይዞ መነቃቀልና መበጣጠሱን አቁሞ አዲስ ጤናማ ጠንካራ ፀጉር እንዲያደግ ያደርጋል። 8ኛ የእንቁላል ቢጫው ክፍል። የእንቁላል ቢጫው ክፍል ቫይታሚን ቢ7 ወይም ባዮቲን፣ ፎሌት፣ ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ቢ12 የያዘ ስለሆነ በቫይታሚን እጥረት ምክንያት የመጣውን የፀጉር መነቃቀልም ሆነ መሳሳት ያስተካክላል። ስለሆነም 2 እንቁላል አዘጋጅቶ የውስጡን ቢጫውን መለየትና በደንብ አድርጎ መምታት። በኋላም የወይራ ዘይት ጨምሮ በደንብ መደባለቅ። ከዛ ፀጉርንና የፀጉር ቅልን በማዳረስ መቀባትና ማሸት። በላስቲክ ለ1 ሰዓት ያክል ሸፍኖ በሻምፖና በውሃ መታጠብ። ይህንን በሳምንት 1 ጊዜ ቢተገበር ፀጉር መነቃቀሉን መበጣጠሱን በማቆም ጠንካራ፣ ጤናማ፣ ወፍራም እንዲሆን ያደርጋል። በ9ኛ ደረጃ አረንጓዴ ሻይ። አረንጓዴ ሻይ በውስጡ አንቲኦክሲዳንት ስለሚይዝ የፀጉር ድርቀትና ፎሮፎሩን ይቀንሳል። በተጨማሪ ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ዲ፣ ቫይታሚን ቢ12፣ ፎሊክ አሲድ ስለሚይዝ ፀጉር ጥንካሬውንና ጤንነቱን ጠብቆ እንዲያድግ ያደርገዋል። አጠቃቀሙ 2 ቀራጢት አረንጓዴ ሻይ ቅጠል በሞቀ ውሃ ውስጥ መንከርና የሞቀው ውሃ ከለሩ ሲቀየር ከራጢቱን በማውጣት ውሃውን ማቀዝቀዝና ውሃውን የራስ ቅል ላይ በማፍሰስ ማሸትና ለ30 ደቂቃ በማቆየት በውሃና በሻምፖ መታጠብ። ይህንን በሳምንት 1 ጊዜ ቢተገበር ፀጉር እንዳይነቃቀል፣ እንዳይበጣጠስ፣ እንዳይሳሳና ጤነኛ ሆኖ እንዲያድግ ያደርገዋል። 10ኛ የድንች ጁስ። ድንች በውስጡ ቫይታሚን ሲ፣ ቫይታሚን ቢ6፣ ቫይታሚን ቢ12 የያዘ ሲሆን የፀጉር ፎሊክልን በመመገብ ፀጉር ፈጣን እድገት እንዲኖረው ያደርጋል። አዘገጃጀቱ 1 ተለቅ ያለ የታጠበ ድንች ሳይላጥ በመክተፍ ውሃ ጨምሮ መፍጨትና
የራስ ቅልንና ፀጉርን በደንብ አዳርሶ መቀባት፣ ማሳጅ ማድረግ። ይህንን ውህድ በሳምንት 1 ጊዜ ብንተገብረው ፀጉር መነቃቀሉን፣ መበጣጠሱን፣ መሳሳቱን በማቆም ጠንካራና ጤነኛ ፀጉር እንዲፈጠር ያደርጋል። አንደኛ የሬት ጄል። ሬት በውስጡ ፕሮቲዮላይቲክ ኢንዛይም ስለሚይዝ በራስ ቅል ላይ የሚገኝ የሞተ ቆዳን በማስወገድ ፎሊክልን በማነቃቃት ፀጉር ጥንካሬውን እንዲጨምር ይረዳል። አዘገጃጀቱ የሬቱን ጄል ከቅጠሉ መለየትና ጄሉን በደንብ በመምታት ፀጉርንና ቅልን መቀባት። በኋላ በደንብ ማሳጅ አድርገን የራስ ቅልን በደንብ ካዳረስን በኋላ ለ15 ደቂቃ ያክል አቆይተን መታጠብ። ይህ በሳምንት 1 ጊዜ ብንጠቀም ፀጉር እንዳይነቃቀል ይረዳል። 12ኛ እርጎ። እርጎ በውስጡ ቫይታሚን ቢ5፣ ቫይታሚን ቢ6፣ ቫይታሚን ቢ12፣ ሪቦፍላቪን፣ ሴሊኒየምን ስለሚይዝ የደም ዝውውርን በመጨመር አዳዲስ ፀጉር እንዲያድግ ያደርጋል። አጠቃቀሙ 1 ብርጭቆ እርጎ በማዘጋጀት እርጎውን የፀጉር ቅልንና ፀጉርን በደንብ አድርጎ መቀባት። በኋላም ማሳጅ ማድረግ። ለ30 ደቂቃ በማቆየት በውሃና በሻምፖ መታጠብ። ይህ በሳምንት 1 ጊዜ ቢተገበር ፀጉር ወፍራምና ጠንካራ እንዲሆን ያደርጋል። 13ኛ የቅርንፉድ ውሃ። ቅርንፉድ በውስጡ ቫይታሚን ኢ፣ ቫይታሚን ሲ፣ ቫይታሚን ዲ፣ ቫይታሚን ኤ፣ ታያሚን፣ ኦሜጋ 3 ስለሚይዝ ፀጉር መበጣጠሱ እንዲያቆም ያደርጋል። አጠቃቀሙ 3 ማንኪያ የተፈጨ ወይም ያልተፈጨ ቅርንፉድ በ2 ብርጭቆ ውሃ አድርገን ለ5 ደቂቃ ማፍላትና ማቀዝቀዝ። በኋላም ውሃውን በማጥለል ፀጉርንና የፀጉር ቅልን መቀባትና ለ30 ደቂቃ ማቆየት። በኋላም በሻምፖና በውሃ መታጠብ። ይህ በሳምንት 1 ጊዜ ቢተገበር ፀጉር ጠንካራ እንዲሆን ያደርጋል። 14ኛ የሩዝ ውሃ። ሩዝ በውስጡ ፎሊክ አሲድ፣ ቫይታሚን ቢ፣ ቫይታሚን ኬ፣ ማግኒዥየም፣ ሴሊኒየም፣ አይረን፣ ዚንክ ስለሚይዝ ፀጉር ፈጣን እድገት፣ ጠንካራ ጥሩ ወዝ እንዲኖረው ያደርጋል። አዘገጃጀቱ ግማሽ ብርጭቆ ሩዝ በማዘጋጀት በደንብ ማጠብ። ከዛም ከ2 እስከ 3 ብርጭቆ ውሃ በመጨመር ማፍላትና ሩዙ ወደ መብሰል ሲጠጋ አውጥቶ ማቀዝቀዝ። በኋላም ውሃውን በማጥለል ማቀዝቀዝና ፀጉርን የፀጉር ቅልን መቀባትና ለ30 ደቂቃ ማቆየት። ይህ በሳምንት 1 ጊዜ ቢተገበር ለሚነቃቀል ፀጉር ፍቱን መድኃኒት ይሆናል። በተጨማሪ ጠንካራ ፀጉር እንዲያደርግ ያደርጋል። 15ኛ ዘይት አድርጎ ፀጉርን ማሳጅ ማድረግ። የወይራ ወይም የኮኮናት ወይም ቤት ውስጥ የሚገኘው ማናቸውም ዘይት በእሳት ትንሽ ሞቅ አድርጎ የፀጉር ቅልን ማሸት። ከ1 ሰዓት በኋላ በሻምፖና በውሃ መታጠብ። ይህንን በሳምንት 1 ጊዜ ቢተገበር የሚነቃቀል ፀጉር በማስቀረት ጠንካራ እንዲሆን ያደርጋል። 16ኛ የሮዝመሪ ውሃ። ሮዝመሪ በውስጡ ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ቢ6፣ አይረን፣ አንቲኦክሲዳንት ስለሚይዝ በፀጉር ቅል በቂ የሆነ ደም እንዲዘዋወርና እድገቱ እንዳይቋረጥ እንዳይበጣጠስ ይረዳል። አዘገጃጀቱ 1 ብርጭቆ ውሃ ከሮዝመሪ ቅጠል ጋር እናፈላለን። ከዛም የውሃው ከለር መቀየር ሲጀምር እናወርድና እናቀዘቅዛለን። በኋላም በታጠበ ፀጉር ላይ ቀን በቀን የፀጉር ቅል ላይ መመርጨት ለተበጣጠሰ ፀጉር ለሚነቃቀል ፍቱን ከመሆኑ ባሻገር ፀጉር ጠንካራ ጤናማ ሆኖ እንዲያድግ ያደርጋል። 17ኛ አቮካዶ። አቮካዶ በኦሜጋ 3፣ ባዮቲን፣ ቫይታሚን ሲ፣ ፎሊክ አሲድ፣ አይረን፣ ቫይታሚን ኢ፣ ቫይታሚን ኬ፣ ቫይታሚን ዲ፣ ማግኒዥየም ስለሚይዝ ፀጉር እንዲታደስ የተፈጥሮ ቅባቱን እንዲቀጥል እንዲፋፋ ያደርጋል። አቮካዶ ከላይ ከጠቀስኳቸው ሁሉ ጋር መጠቀም ይቻላል። ለምሳሌ በመጀመሪያ ደረጃ አቮካዶውን አጥበን ከላጥን በኋላ እንፈጫለን። ከዛም 2 ማንኪያ ኮኮናት ዘይት በመጨመር በደንብ እናማስለውና ፀጉርንና የፀጉር ቅልን በመቀባት ለ1 ሰዓት አቆይተን እንታጠባለን። ሌላው አቮካዶ ከእንቁላል አስኳል ጋር፣ ከሙዝ ጋር፣ ከወይራ ዘይት ጋር በመቀላቀል ፀጉርንና የፀጉር ቅልን መቀባትና ለ30 ደቂቃ በማቆየት ይህ በሳምንት 1 ጊዜ ብንጠቀም ጠንካራ ያማረ ፀጉር እንዲኖር ያደርጋል። ከላይ የጠቀስኳቸው አንዱ ከአንዱ እየቀላቀልን ብንጠቀም ፀጉራችንን መበጣጠሱን መነቃቀሉን አቁሞ ያማረ ጠንካራ ፀጉር እንዲኖረን ያደርጋል። ነገር ግን እነዚህን ተጠቅመን ለውጥ ማምጣት ካልቻልን በፋርማሲ ወይ ደግሞ በሱፐር ማርኬት ለፀጉር ተስማሚ የሆኑትን በሚቀባም ሆነ በሚጠጣ መጠቀም። ይኸውም በመጀመሪያ የኮኮናት ወተት። የኮኮናት ወተት በውስጡ ቫይታሚን ኢ፣ ቫይታሚን ሲ፣ ፋት፣ ኦሜጋ 3፣ አንቲባክቴሪያ ስለሚይዝ ፀጉር እንዳይበጣጠስ፣ እንዳይሰባበር፣
የራስ ቅልን እርጥበቱን ይዞ እንዲቀጥል ያደርጋል። የኮኮናት ወተት የራስ ቅልን መቀባት ከዛም በጨርቅ ጠቅልሎ ለ20 ደቂቃ ማቆየትና በሻምፖና በውሃ መታጠብ በሳምንት 1 ጊዜ ብንጠቀም ፀጉራችን ላይ ፈጣን የሆነ ለውጥ ማየት እንችላለን። ሁለተኛ አፕል ሲደር ቪኒጋር። አፕል ሲደር ቪኒጋር በውስጡ አሲቲክ አሲድ፣ ሲትሪክ አሲድ፣ ፎርሚክ አሲድ፣ ላክቲክ አሲድ፣ ማሊክ አሲድ፣ ሱሲኒክ አሲድ፣ ጋርሊክ አሲድ እና ካትኪንን ስለሚይዝ የፀጉር አሲድን በመጠበቅ በቂ ሰረም እንዲመረትና የፀጉር እርጥበት እንዲጠበቅ ያደርጋል። አዘገጃጀቱ 2 ማንኪያ አፕል ሲደር ቪኒጋር በአንድ ብርጭቆ ውስጥ በመደባለቅ ፀጉር ላይ መርጨት፣ በኋላም ለ10 ደቂቃ በማቆየት መታጠብና በሳምንት 2 ጊዜ መተግበር በጣም ለደረቀ አልበጠር ላለ ፀጉር ለሚነቃቀል እንዲለሰልስ ጤናማ እንዲሆን ያደርገዋል። በሶስተኛ ደረጃ ባዮቲን ወይም ቫይታሚን 7። ቫይታሚን 7 ለቀጨጨ ፀጉር እንዲፋፋና እንዲጠነክር ያደርጋል። አጠቃቀሙ 2 ወይም 1 ፍሬ በቀን ውስጥ በመዋጥ የቫይታሚን 7 እጥረትን በማስቀረት ለሳሳ ፀጉር መፍትሄ ይሰጣል። እንግዲህ ለዛሬ ይዤላችሁ የቀረብኩት ይህንን ይመስል ነበር። ጠቃሚ ይሆናል ብዬ አስባለሁ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ በሐሳብ መስጫ ወይም በቴሌግራም ግሩፕ መጠየቅ ትችላላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።